በየትኖራ ቀበሌ ውስጥ የሚካሄደው መሰረተ ልማት መንገዱ እጅግ በጣም ሲበዛ ፈታኝ የነበረ በአገር አቀፍ ደረጃ እኮ የሚንቀሳቀሰው ገበያ እንስሳትን ሸጦ ለመሄድና ይዞ ለመሄድ ከፍተኛ ችግር የነበረበትን መንገድ 1.5 እንደው በግምት ኪሎ ሜትር የሚሆን ወረዳው አሰርቶ ህብረተሰቡ በደንብ እንዲጠቀምበት አድርጓል። የነበረ ጭቃ ነበር፣ አያስከድም ነበር፣ ወንዝ ነበር። ደካሞች እያለቀሱ መንገደኛው ሁሉ እያለቀሰ በሚሄድበት ጊዜ ዳጡ እየጣለው እዚህ በቀን በገበያ ቀን ደግሞ 2 የገበያ ቀኖች አሉ። በእነዚያ ቀን ከ10 ሰዎች ያላነሱ ማለት ይቻላል እየወደቁ ህፃናት ጭቃው ላይ እየወደቁ ሲቸገሩበት የነበረው ነው። ደካሞች መሄድ አቁመው ነበር። በዚህ መንገድ መሄድ አቁመው ገበያ ማል ሁሉ አቁመው ነበር። አሁን ግን ወረዳው ያንን መንገድ በመስራቱ ያንን ጭቃ በማጥፋቱ ውሃውን እንደልብ እንዲፋሰስ በማድረጉ ህብረተሰቡ ከገበያ ሄዶ ገበያውን የማዋል እንደገና ያሉት እንስሳቶችም በስነ ስርዓት ሄዶ በሰዓት በመንገዱ እንዲሄዱ ጭቃ ላይ ሳይነከሩ እንዲሄዱ አድርጓል። ይህ እንደውነቱ ከሆነ ይህ መሰረተ ልማት እየቀጠለ ሄዶ ለወደፊትም የሚደረጉ ነገሮች ብዙ ነገሮች ልንጠብቅ እንችላለን። ግን ብዙ ነገሮች የምንጠብቅ ቢሆንም እኔ በለቱ ባለው እንቅስቃሴ በገጠር ከተማ ላይ ያደረጋችሁት እንቅስቃሴ ቀላል አይደለም። ጥሩ ነገር ነው የሰራችሁ። ይሄ መንገድ መሰራቱ ይሄ መንገደኛው ሁሉ እየመረቀ ነው የሚሄደው። እናመሰግናለን እያለ ይሄዳልና ስለዚህ መንገዱ መሰራቱ ትልቅ የት ኖራ ቀደም ሲል በአምራቾች የብረት ስራ ማህበር በ1972 ዓመተ ምህረት ከተመሰረተ ጀምሮ እስከ 83 ዓመተ ምህረት በሚቆይበት ጊዜ እጅግ በጣም ሲበላል ይሄ የምታዩት መንገድ ሁሉ እዚያ ተቀይሶ መንገዶች ሁሉ የነበሩ ግን ምናልባት በአሁኑ ሰዓት ሙያን አስመልክቶ ሙያተኞች መጥተው መዘጋጃ ቤት ተመድቦ መሪ መዘጋጃ ቤት ተመድቦ መንገዶችን አስፍቶ እንደገና መንገዶችን ሁሉ አስተካክሎ ቀደም ከነበረው አሁንም ወደ ነበረበት እየመለሰው ይገኛልና ቀደም ሲል የነበረው መሰረተ ልማት እንደገና ወደ ነበረበት በመመለሱ እጅግ በጣም ደስ ብሎናል። አሁን ግን ደግሞ ይበልጥ ብዙ ነገር እየታደሰ እየመጣ